ከድራ ባይዘወይ በጣም ፖድካስቱን በጣም ብዙ ኢንተርቪዎቹን አይቼዋለሁ የሱን እና በጣም ቤስት ሰው አሳቢ ነው እና ስኬፕቲካል የሆነ ሰው ነው ባይዘወይ በጣም አፕሪሺየት የሱን ፖይንት ኦፍ ቪው የነበረበት አሁን ሳይሆን አሁንም በርግጥ ታሪክ የነበረበት ፖይንት ኦፍ ቪው በጣም አፕሪሺየት አደርጋለሁ። ብዙ ነገሮች ማለት ኢቭን ወደ ዩኒቨርሳል ነው ስመጣ የነበረው። የሆነ ታይም ላይ ሰምታችሁ ሊሆን ይችላል ከነ ታሪኩ ጋር ከነ መሲ ጋር ኢንተርቪው ሲያደርግ ኢቭን ኖ ይሄ ኢትዮጵያ፣ ኬንያ፣ ዩጋንዳ ኦር አሜሪካ የሚባል ነገር ራሱ የለም ምድር ነው ያለው ኦር ደግሞ አንድነት ይሄ ሰው ሆነን ራሱ ምንም ልዩነት የለም ስል ነበረ። የመቀሌን እቃ የእንትና እቃ ስል ነበርና ይሄ በጣም ጤናማ አስተሳሰብ ነው ባይዘው ይለኔ ጤናማ የሆነ አስተሳሰብ የሰው ልጅ ስርዓት ነው። አሁን ይሄ መከፋፈልን የገነባው ሃይማኖት፣ ፖለቲካ ኤቭሪቲንግ ይሄንን መከፋፈል የገነባው እነዚህ ናቸው። የነዚህ ጥምረት ነው ባይዘው የፖለቲካ ዘ ፈርስት ዋን የሰው ልጅን ወር ደግሞ ኔቸርን ራሱ የሚያነጣጥል ሰበርስ የሚያለያይ ዘ ፈርስት ዋን ኢዝ ሪሊጅን ባይዘው ከዛ በኋላ ፖለቲካ ራሱ ባይዘው የሚመነጨው ከሪሊጅን ሪሊጅን ራሱ ማለት አንድ ራሱን የቻለ ትልቅ ፖለቲካ ነው። ሶ ፖይንት ኦፍ ቪው እንትና ስታንድ የነበረበት ተላ የነበረበት ስታንድ ግን ከዚህ ወጣ ያለ ነበረ። የሰው ልጅ አንድ ነው። ይሄ የሃይማኖት መከፋፈል የመጣው በሃይማኖት መከፋፈል ነው፣ በፖለቲካ ስርዓት መከፋፈል ነው እንጂ የሰው ልጅ አንድ ነው፣ ምድር አንድ ናት የሚል ስታንድ ነበረውና በጣም አፕሪሺየት አደርገው ነበረ ባይዘው። አሁንም እንግዲህ ይሄንን ኢሜጅ ትላንት ይመስለኛል የለቀቀው በራሱ ገጽ ላይ ነው የለቀቀው። ይሄ ትልቅ መልእክት እያስተላለፈ ነው ባይዘው ማለት አንድ አንደርስታንድ ማድረግ የሚችል ሰው በጣም ትልቅ መልእክት እያስተላለፈ ምንድን ነው ያለ አትናገር እየተባልኩ ነው፣ አትጠይቅ እየተባልኩ ነው። ይሄ ወይኔ ትልቁ በሽታ ብዬ ማስቀምጠው ደግሞ ሪሊጅንም ውስጥ ዋትኤቨር የፈለገ ቦታ ሆነ አንድ ሰው አእምሮ ላይ የመጣውን ነገር ጥያቄዎች መጠየቅ አለበት። ያ ነው ያ ሰው ጤነኛ ነው ብዬ የማስበው። አንድ አባባል አለ አይደለም ሀገራችን መጠየቅ ያደርጋል ቃል መጠየቅ ግዴታ ነው። የሰው ልጅ ኔቸር ነው ባይዘው ተፈጥሮ ነው። መጠየቅ ማለት የሰው ልጅ ተፈጥሮ ነው። በቃ የሆነ ነገር ይጠይቃል የሰው ልጅ። ይሄ አእምሮአዊ ነው፣ የአእምሮ ስራ ነው። አእምሮ እየሰራ ነው ማለት ነው። እኔ አንድ ኖታ ልንገራችሁ። አንድ ሰው ጤናማ አይደለም ጥያቄ መጠየቅ ካልቻለ ማለት ነው። እዚህ ዓለም ላይ እየኖረ ማለት እየተነፈሰ ጥያቄዎችን መጠየቅ የማይችል ሰው አይ ዶንት ቲንክ ጤናማ ነው ሰውዬው ብዬ አላስብም። የሰው ልጅ በጣም ብዙ ጥያቄዎች አሉ። አይመለሱም። አዎ አይመለሱም። እየጠየቅን እንሄዳለን፣ ችግር የለም። እየጠየቅን እንትን እንላለን፣ እንጨርሳለን። ግዴታ መመለስ አለበት ማለት አይደለም። ግን አእምሮዬን መዝጋት የለብኝም። የሆነ ሰው እንዳትጠይቅ እንዳትናገር ልለኝ አይገባም። በዚህ ይሄ የተፈጥሮ እንትን የተፈጥሮ ስጦታን ራሱ እንትን ማለት ነው መከልከል ነው ባይዘው እና እኔ ትልቅ መልእክት ነው ያስተላለፈ ብዬ ነው የማስበው ተድላ እና አይ ዶንት ኖ ግን ከቻላችሁት ኡስታዞች ይሄ መናናቅ ህፃን ምናምን ሳትሉ የሚጠይቀውን ጥያቄ መልሱለት። ለእናንተም ጥሩ አይደለም ብዬ አስባለሁ። የሚጠይቀውን ጥያቄ ብትመልሱለት it is the best way ነው ብዬ ነው የማስበውና ታዴ ግን appreciate seriously appreciate በደንብ አውቅ ነበር የሆነ ቀን እንደምትጠይቅ ዝም ብለን እንደማትቀመጥ አውቅ ነበር። አም ፕሮፌት ሲሪየስሊ አውቅ ነበር ማለት ያንተ አእምሮ ለዛ የሚመጣ አይደለም ማለት የሆነ ነገር አክሴፕት አድርጎ ቁጭ የሚል አእምሮ አይደለም ባይዘው ጠያቄ ነው። የሆነ ውስጥ የሆነ ጥያቄዎች ይመጡብሃልና እንደዚህ አንድ ቀን እንደዚህ ወደ ጥያቄ እንደምትመጣ አስብ ነበር። ጠይቅ አሁን ባይዘው ኪፕ ወደ ኋላ እንዳትመለስ። ከተመለሰልኝ ግዴታ ይመለስልኝ አትበል። በቃ ከተመለሰልኝ ተመለስ፣ ካልተመለሰ አልተመለሰም። አንድ ነታ ግን ምንም እዚህ ምድር ላይ 100% መልስ የሚባል ነገር የለም። መልስ የለም። ግን መጠየቅን አታቆም አንተ።